ዛሬ የምናወራው ታዋቂ የሆነው ማቴማቲሽያን ካርል ፍሬድሪክ ጋውስ ገና በ8 ዓመቱ ስለሰራው ስራ ነው። ጋውስ ገና የኤሌመንተሪ ተማሪ ሆኖ አስተማሪያቸው ከ1 እስከ 100 ያሉትን ቁጥሮች ደምሩ ይላቸዋል። ከ1 እስከ 100 ያሉ ቁጥሮችን መደመር ያለውን ድካም አስቡት። ይሄ ማለት እነዚህን ሁሉ ቁጥሮች መደመር ማለት ነው። እንደውም አንዳንድ መጽሐፎች ላይ አስተማሪው ማስተማር ደብሮት ለተማሪዎቹ ጊዜ የሚፈጅ ስራ ሊሰጣቸው አስቦ ነበር ይላሉ። ለማንኛውም አስተማሪው ለተማሪዎቹ ጥያቄውን ሰጥቶ ብዙም ሳይቆይ ጋውስ እጁን ያወጣና ሰርቼ ጨርሻለሁ ይለዋል። አስተማሪው ይደነግጣል። የጋውስን ደብተር ተቀብሎት ሲያየው ማመን አቃተው። ያመጣው ውጤት ትክክል ነው። ይህን እናንተም እንዳስተማሪው እንዴት ሰርቶት ነው ልትሉ ትችላላችሁ። ላሳያችሁ። ለምሳሌ ከ1 እስከ 4 ያሉ ቁጥሮችን ብትደምሩ ማለትም 1 ሲደመር 2 ሲደመር 3 ሲደመር 4 = 10 ይሆናል። ግን ከፈለጋችሁ 4 ሲደመር 2 ሲደመር 1 ሲደመር 3 አድርጋችሁ በታትናችሁ ብትደምሩትም የምታገኙት ያንኑ 10 ነው። ይህ የሆነው ቁጥሮቹን እንደፈለጋችሁ ቀየራችሁ ብትደምሩም ለውጥ ስለሌለው ነው። ጋውስ በእነዚህ ቁጥሮች ያደረገውም ይህንኑ ነው። ከቁጥሮቹ የመጀመሪያና የመጨረሻ ቁጥሮችን እየደባለቀ እየደመረ ሄደ ማለት ነው። ለምሳሌ የመጨረሻውን ቁጥር 100ንና 1ን ደመረ፣ ከዛ 101ን አገኘ። ቀጥሎ 99ና 2ን ደመረ፣ 101ን አገኘ። ቀጥሎ 98ና 3ን ደመረ፣ 101ን አገኘ። እንዲህ ያለ እየሄደ 52ና 49ን ደመረ፣ ከዛ 50ና 51ን ደምሮ 101ን አገኘ። እንዲህ አድርጎ ሲደምር መጨረሻ ላይ 50 101 ቁጥሮችን አገኘ። በቀላሉ እነዚህ 50 101ዎችን ከደመረ መልሱን አገኘ ማለት ነው። ወይንም ደግሞ በቀላሉ 50ን በ101 ማባዛት ከቻለ መልሱን አገኘ ማለት ነው። በዚህ መንገድ 5050 የሚለውን የመጨረሻ ውጤት አገኘ። እስቲ እኛ ሐሳቡን የበለጠ ለመረዳት ከ1 እስከ 10 ያሉትን ቁጥሮች በጋውድ መንገድ ለመደመር እንሞክር። መጀመሪያ 1ና 10ን እንደምራለን፣ 11 እናገኛለን። ከዛ 2ና 9ን እንደምራለን፣ 11 እናገኛለን። እንዲህ እያለን ስንደምር 5 11ዎችን እናገኛለን ማለት ነው። ስለዚህ አጠቃላይ ድምሩን ለማግኘት 5ቱን 11ዎች እንደምራለን ወይንም 11ን ለ5 እናባዛለን። በዚህም 55 የሚል ውጤት እናገኛለን። 55 ከ1 እስከ 10 ያሉ ቁጥሮች ስንደምር የምናገኘው ውጤት ነው ማለት ነው። እስቲ አሁን ካየናቸው ሁለት ምሳሌዎች ተነስተን የሆነ ለእንደዚህ አይነት ማትስ ፕሮብለሞች የሚሆን ፎርሙላ ድራይቭ ለማድረግ እንሞክር። በመጀመሪያ ምሳሌው የደመርነው ከ1 እስከ 100 ያሉ ቁጥሮችን ሲሆን በሁለተኛው ምሳሌ የደመርነው ከ1 እስከ 10 ያሉ ቁጥሮችን ነው። ትላልቆቹን ቁጥሮች ኤን እንበላቸው። ማለትም በመጀመሪያው ጥያቄ 100ን ኤን ብንለው፣ በሁለተኛው ጥያቄ ደግሞ 10ን ኤን ብንለው ማለት ነው። የመጀመሪያው ጥያቄ ላይ እየደመርን ስናመጣ የነበረው 101ን ነው። 100ን ኤን ካልን 101 ኤን ፕላስ 1 ይሆናል ማለት ነው። በሁለተኛው ጥያቄ ላይ እየደመርን ስናመጣ የነበረው 11 ነው። 10ን ኤን ካልን 11ን ኤን ፕላስ 1 እንላለን ማለት ነው። በመጀመሪያው ምሳሌ ላይ 50 101ዎች ነበር ያገኘነው። 100 ኤን ከሆነ 50 ኤን ኦቨር 2 ይሆናል ማለት ነው። በሁለተኛው ምሳሌ ላይ 5 11ዎችን ነበር ያገኘነው። 10ን ኤን ካልን 5ን ኤን ኦቨር 2 እንለዋለን ማለት ነው። በመጀመሪያው ጥያቄ የመጨረሻ ድምር ውጤታችንን ለማግኘት ያባዛነው 50ንና 101ን ነበር። ይሄ ማለት 50 ኤን ኦቨር 2 ነው። 101 ማለት ደግሞ ኤን ፕላስ 1 ነው። ስለዚህ ኤን ኦቨር 2 ታይምስ ኤን ፕላስ 1 የሚል ፎርሙላ እናገኛለን ማለት ነው። ለሁለተኛው ምሳሌም የመጨረሻ ድምር ውጤት ለማግኘት ያባዛነው 5ና 11ን ሲሆን 5 ማለት ኤን ኦቨር 2 ማለት ነው። 11 ማለት ኤን ፕላስ 1 ነው። ስለዚህ አሁንም ኤን ኦቨር 2 ታይምስ ኤን ፕላስ 1 የሚለውን ፎርሙላ ይሰጠናል ማለት ነው። በዚህ መልኩ ትሪያንጉላር ነምበር ፎርሙላ ተገኘ። ግራ እንዳትጋቡ ትሪያንጉላር ነምበር የሚለው ስም የመጣው ተከታታይ ቁጥሮች ዋጋቸው እየጨመረ በሚሄድበት መንገድ ስንደረድራቸው የትሪያንግል ቅርጽ ስለሚሰጡ ነው። ለማንኛውም ካርል ፍሬድሪክ ጋውስ ይህንን ሐሳብ ያመጣው ገና በ8 ዓመቱ ነበር።